በሕይወታችን ውስጥ የሰው እርዳታ ሲያልቅብን ወይም ተስፋችን ሲሟጠጥ መተማመኛችን ምንድን ነው? ዛሬ በመዝሙር 146 ውስጥ ያለውን አንድ በጣም ኃይለኛ ቃል ኪዳን እንመለከታለን። ይሄ ቃል ኪዳን በሕይወት ማዕበል ውስጥ እንደማይናወጥ መልህቅ ሊሆንልን ይችላል። እውነት ለመናገር ይሄ ጥያቄ በሕይወት ጉዞ ውስጥ ሁላችንንም ያጋጥመናል። የሰው እርዳታ ገደብ እንዳለው ስንረዳ ወይም ሁኔታዎች ከቁጥጥራችን ውጪ ሲሆኑ ተስፋችንን የት ላይ ነው የምናሳርፈው? የዛሬው ትንታኔ የሚጀምረው ከዚሁ ወሳኝ ጥያቄ ነው። እንግዲህ መዝሙሩ ወደ መልሱ ከመድረሱ በፊት በሁለት የእርዳታ ምንጮች መካከል ያለውን ከፍተኛ ልዩነት እንድናስተውል ይጋብዘናል። በአንድ በኩል የሰው እርዳታ አለ። ውስን ነው፣ ተለዋዋጭ ነው፣ በመጨረሻም ሟጭ ነው። በሌላ በኩል ደግሞ የእግዚአብሔር እርዳታ አለ። ወሰን የሌለው፣ የማይለወጥ እና ዘላለማዊ። ይህንን ልዩነት መረዳት በጣም ወሳኝ ነገር ነው። እንግዲያውስ ለመጨረሻ ጥያቄያችን ጥልቅ የሆነው መልስ ይሄ ነው። ተስፋን የት እናደርግ? መዝሙሩ እንደሚነግረን እውነተኛው በረከት የሚገኘው ረዳታችን እና ተስፋችን በያዕቆብ አምላክ በሰማይና ምድር ፈጣሪ እና ለዘላለም በታመነው በእግዚአብሔር ላይ ሲሆን ነው። እሺ፣ ይህ ቃል ኪዳን ለምን እንዲህ አስተማማኝ ሆነ? እስኪ ውስጥ ያሉትን 3 ቁልፍ ምክንያቶች አንድ በአንድ እንመልከት። በመጀመሪያ የያዕቆብ አምላክ መባሉን እኒህ ዝም ብሎ የተመረጠ ስም አይደለም። ታሪኩን ስናስታውስ ያዕቆብ በባህሩ ተላላቢና ደካማ ነበር። ነገር ግን እግዚአብሔር ያልተወውና የረዳው ሰው ነበር። ስለዚህ ይህ ስያሜ ረዳታችን ለደካሞች የሚራራ የቃል ኪዳን አምላክ መሆኑን ያስታውሰናል። ቀጥሎ ደግሞ የዚህ ረዳት ኃይል ምን ያህል ነው? እርሱ ተራ አካል አይደለም። ሰማይን፣ ምድርን፣ ባህርን እና በውስጣቸው ያለውን ሁሉ የፈጠረ ኃይል ነው። እስኪ ያስቡት። ይህም ማለት የሚያጋጥመን ማንኛውም ችግር ምንም ያህል ግዙፍ ቢመስል ከፈጣሪው ኃይል አኳያ ትንሽ ነው ማለት ነው። እና ደግሞ ይሄ እጅግ በጣም የሚያጸናና እውነት ነው። ሰዎች ቃላቸውን ሊያጥፉ፣ ሐሳባቸውን ሊለውጡ ወይም ከዚህ ዓለም ሊለዩ ይችላሉ። እግዚአብሔር ግን ለዘላለም የታመነ ነው። ቃሉም ሆነ ባህሪው ቋሚና የማይናወጥ ነው። ይህም ለገባው ቃል ኪዳን ዘላለማዊ ዋስትና ይሰጣል። እሺ፣ ይህ ሁሉ በንድፈ ሐሳብ ደረጃ በጣም ጥሩ ነው። ግን በተግባርስ? እስኪ በታሪክ ውስጥ ይህ ቃል ኪዳን እንዴት እንደሰራ የሚያሳዩ 2 አስደናቂ ታሪኮችን እንመልከት። የመጀመሪያው ምሳሌ ከብሉይ ኪዳን ነው። እስራኤላውያንን እስኪ እናስብ። ከፊት ለፊታቸው ቀይ ባህር አለ፣ ከኋላቸው ደግሞ ሊያጠፋቸው የሚመጣው የፈርዖን ጦር። በቃ የሰው ተስፋ ሙሉ በሙሉ የጠፋበት አስደናቂ ወቅት ነበር። ታሪኩ የሚጀምረው በከፍተኛ ተስፋ መቆረጥ ነው። ከባርነት ቢወጡም በማይሻገር ባህር እና በሚያሳድድ ጠላት መካከል ተይዘው፣ ነገር ግን ያ የሰማይና የምድር ፈጣሪ ባህሩን ለሁለት በመክፈል ኃይሉንና ታማኝነቱን በተግባር አሳየ። ይህ ክስተት ማይቻል በሚመስል ሁኔታ ውስጥ የእርሱ እርዳታ እንዴት እንደሚገለጥ በግልጽ ያሳያል። አሁን ደግሞ ወደ አዲስ ኪዳን እንሸጋገርና በግለሰብ ደረጃ የተፈጸመ ታሪክን እንመልከት። ሐዋርያው ጴጥሮስ በእስር ቤት ታስሮ የሞት ፍርድ ይጠብቀው ነበር። የሰው እርዳታ ምንም ሊያደርግለት በማይችልበት ሁኔታ ውስጥ ነበር። ጥቂት ሰዓታት ጴጥሮስ እንዲገደል የቀረው ጊዜ የብቻ ነበር። ተስፋ የተሟጠጠበት የመጨረሻው ምሽት ነበር። ነገር ግን በመጨረሻው ሰዓት ሁሉም ነገር እንዳለቀ ሲታሰብ የጌታ መልአክ መጥቶ በተአምራዊ መንገድ ከእስር ቤት አስወጣው። ይህም ክስተት በጌታ ላይ ተስፋ ያደረጉ ሰዎች ፈጽሞ እንደማያፍሩ የሚያሳይ ሌላኛው ታላቅ ማረጋገጫ ነው። እንግዲህ እነዚህን ታላላቅ እውነቶች አይተናል። ታዲያ ይህ ሁሉ ለእኛ ለዛሬው ሕይወታችን ምን ትርጉም አለው? እስቲ ይህንን ቃል ኪዳን እንዴት በተግባር ላይ ማዋል እንደምንችል በቃ 3 ተግባራዊ ነጥቦችን መውሰድ እንችላለን። አንደኛ፣
መታመኛችንን ከሚለወጠው የሰው ኃይል አንስተን በማይናወጠው በእግዚአብሔር ላይ ማድረግ። ሁለተኛ፣ ጭንቀት ሲያይልብን የዓለም ፈጣሪ ሆነውን የረዳታችንን ኃይል ማስታወስ እና ሶስተኛ፣ እርሱ ለዘላለም የታመነ በመሆኑ ትናንት ያደረገውን በማሰብ ለነጋም መታመን። የዚህን ሁሉ ትንታኔ ዋና ሐሳብ ስናጠቃልል ወደ አንድ ቁልፍ እውነት እንደርሳለን። ከጥቅስ ውስጥ ምናልባትም በጣም ኃይለኛና መልህቅ የሆነው ሐረግ ይህ ነው። ረዳታችን ሁሉን ቻይ ፈጣሪ ብቻ ሳይሆን በባህሪውና በቃሉ ፈጽሞ የማይለወጥ ለዘላለም የታመነ ነው። ይህ ተስፋ በምንም አይነት ሁኔታ የማይናወጥም። እናም ይህንን ማብራሪያ የምንዘጋው በዚህ ጥያቄ ነው። ረዳታችን ሁሉን ቻይ፣ ለደካሞችም ያን የሚራራ እና ከሁሉም በላይ ለዘላለም የታመነ መሆኑን በእውነት ማመን የዕለት ተዕለት ውሳኔዎቻችንን፣ የምንጋፋታቸውን ፍርሃቶች እና ለነገ ያለንን እይታ እንዴት ሊለውጠው ይችላል? በዚህ ሐሳብ ላይ እያሰላሰልን እንጨርስ።